ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ሰኔ 9 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገር ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። የጥቁር ገበያና የባንኮች ምንዛሬ በየዕለቱ መቀያየሩን ቀጥሏል። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 181 ብር ከ57 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዶላር ሮሃ ፎሬክስ ላይ 173 ብር ከ21 እየተመነዘረ የሚገኝ ሲሆን መሸጫው 176 ብር ከ67 ነው። በዛሬው ዕለት በከፍተኛ ደረጃ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ባንክ ላይ 1 ዶላር 162 ብር ከ74 ሲመነዘር መሸጫው 165 ብር ከ99 ነው። ወጋገን ባንክ ላይ ደግሞ በዛሬው ዕለት 1 ዶላር 159 ብር ከ62 ሲመነዘር መሸጫው 162 ብር ከ82 ነው። ጎቤቶች ባንክ ላይም 1 ዶላር 159 ብር ከ59 ሲመነዘር መሸጫው 162 ብር ከ78 ነው። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 210 ብር ከ32 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ዩሮ 197 ብር ከ30 ይመነዘራል። መሸጫው 201 ብር ከ24 ነው። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ባንክ ሲሆን ኦሮሚያ ባንክ ላይ 1 ዩሮ 191 ብር ከ93 ይመነዘራል። መሸጫው 195 ብር ከ77 ነው። ህብረት ባንክ ላይ ደግሞ 187 ብር ከ20 እየመነዘረ 190 ብር ከ94 ሲሸጥ ሂጅራ ባንክ ላይ 1 ዩሮ 186 ብር ከ95 ይመነዘራል። መሸጫው 190 ብር ከ69 ነው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 243 ብር ከ29 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ 228 ብር ከ30 ይመነዘራል። መሸጫው 232 ብር ከ86 ነው። በዛሬው ዕለት በከፍተኛ ደረጃ ፓውንድ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ 221 ብር ከ65 ሲመነዘር መሸጫው 226 ብር ከ08 ነው። ብሔራዊ ባንክ ላይ ደግሞ 214 ብር ከ70 እየተመነዘረ 218 ብር ከ99 ሲሸጥ ወጋገን ባንክ ላይ 214 ብር ከ70 እየመነዘሩ 218 ብር ከ40 በመሸጥ ላይ ናቸው። ሌላኛው ስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 228 ብር ከ28 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊስ ፍራንክ 215 ብር ከ08 ይመነዘራል። መሸጫው 219 ብር ከ38 ነው። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክን 204 ብር ከ31 ይመነዝራል። መሸጫው 208 ብር ከ40 ነው። ወጋገን ባንክ ላይ ደግሞ 201 ብር ከ19 እየመነዘሩ 205 ብር ከ21 ሲሸጡ ብሔራዊ ባንክ ላይም 1 ስዊስ ፍራንክን 201 ብር ከ07 ይመነዝራል። መሸጫው 201 ብር ከ98 ነው። ሌላኛው የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት በጥቁር ገበያው 26 ብር ከ85 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 የቻይና ዩዋን 24 ብር ከ83 ይመነዘራል። መሸጫው 25 ብር ከ32 ነው። በከፍተኛ ደረጃ በዛሬው ዕለት የቻይና ዩዋን የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ 1 የቻይና ዩዋን 29 ብር ከ22 እየተመነዘረ የሚገኝ ሲሆን መሸጫው 29 ብር ከ80 ነው። ብሔራዊ ባንክ ላይ ደግሞ 1 የቻይና ዩዋን 23 ብር ከ69 ይመነዘራል። መሸጫው 24 ብር ከ10 ነው። ወጋገን ባንክ ላይ ደግሞ 23 ብር ከ62 እየመነዘሩ 23 ብር ከ98 በመሸጥ ላይ ናቸው። ሌላኛው የስዊድን ክሮና ነው። 1 ክሮና በዛሬው ዕለት በጥቁር ገበያው 19 ብር ከ28 እየተመነዘረ የሚገኝ ሲሆን በዛሬው ዕለት በከፍተኛ ደረጃ ክሮና የሚመነዝሩ ባንኮች ስናይ ቀዳሚው ወጋገን ባንክ ላይ 1 ክሮና 17 ብር ከ06 ይመነዘራል። መሸጫው 17 ብር ከ41 ነው። እንደዚሁም ብሔራዊ ባንክ ላይ 16 ብር ከ96 እየመነዘሩ 16 ብር ከ99 ሲሸጡ ልማት ባንክ ላይ 16 ብር ከ46 እየመነዘሩ 16 ብር ከ79 በመሸጥ ላይ ናቸው። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያው 129 ብር ከ66 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ካናዳ ዶላር 122 ብር ከ15 ይመነዘራል። መሸጫው 124 ብር ከ59 ነው። በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ልማት ባንክ ላይ 1 ካናዳ ዶላር 114 ብር ከ52 ሲመነዘር መሸጫው 114 ብር ከ90 ነው።
ብርሃን ባንክ ላይ ደግሞ 113 ብር ከ72 እየመነዘሩ 116 ብር ሲሸጡ እናት ባንክ ላይም አንዱን ካናዳ ዶላር 112 ብር ከ67 እየመነዘሩ 114 ብር ከ92 በመሸጥ ላይ ነው። ሌላኛው የአውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 128 ብር ከ15 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ አንድ አውስትራሊያ ዶላር 115 ብር ከ25 ይመነዘራል። መሸጫው 117 ብር ከ55 ነው። በዛሬው ዕለት የአውስትራሊያ ዶላርን በከፍተኛ ከሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ አንድ ከአውስትራሊያ ዶላር 112 ብር ከ73 ይመነዝራል። መሸጫው 112 ብር ከ96 ነው። ቡና ባንክ ላይ ደግሞ አንዱን አውስትራሊያ ዶላር 109 ብር ከ86 ይመነዝራል። መሸጫው 112 ብር ከ06 ነው። ልማት ባንክ ላይ ደግሞ 109 ብር ከ68 እየመነዘሩ 111 ብር ከ87 በመሸጥ ላይ ናቸው። ሌላኛው የዱባይ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 49 ብር ከ44 ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ የዱባይ ድርሃም 46 ብር ከ80 ሲመነዘር መሸጫው 47 ብር ከ73 ነው። በዛሬው ዕለት ድርሃምን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ የዱባይ ድርሃምን 48 ብር ከ65 ይመነዝራል። መሸጫው 49 ብር ከ64 ነው። ሂጅራ ባንክ ላይ ደግሞ 47 ብር ከ15 ይመነዝራል። መሸጫው 48 ብር ከ09 ነው። ዘምዘም ባንክ ላይም አንድ ድርሃምን 45 ብር ከ75 ይመነዝራል። መሸጫው 46 ብር ከ66 ነው። ሌላኛው ሳውዲ ሪያል ነው። አንድ የሳውዲ ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ39 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያል 45 ብር ከ62 ይመነዘራል። መሸጫ 46 ብር ከ53 ነው። በዛሬው ዕለት በከፍተኛ ደረጃ ሳውዲ ሪያል የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ሲሆን ስኬት ባንክ ላይ በዛሬው ዕለት አንድ ሳውዲ ሪያልን 47 ብር ከ83 ይመነዘራል። መሸጫው 48 ብር ከ79 ነው። ሂጅራ ባንክ ላይ ደግሞ 45 ብር ከ25 እየመነዘሩ 46 ብር ከ15 ሲሸጡ ዘምዘም ባንክ ላይም 44 ብር ከ75 እየመነዘሩ 45 ብር ከ64 በመሸጥ ላይ ናቸው። ሌላኛው ኩዌት ዲናር ነው። አንድ የኩዌት ዲናር በዛሬው ዕለት በጥቁር ገበያው 589 ብር ከ31 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድን ኩዌት ዲናር 521 ብር ከ35 ይመነዝራሉ። መሸጫቸው 521 ብር ከ95 ነው። ልማት ባንክ ላይ ደግሞ 511 ብር ከ18 እየመነዘሩ 521 ብር ከ41 ሲሸጡ ንግድ ባንክ ላይም አንድ ኩዌት ዲናር 495 ብር ከ25 ይመነዘራል። መሸጫው 505 ብር ከ15 ነው። ሌላኛው የጆርዳን ዲናር ነው። አንድ የጆርዳን ዲናር በዛሬው ዕለት በጥቁር ገበያ 256 ብር ከ10 ሲመነዘር በባንክ ደግሞ 223 ብር ከ05 ይመነዘራል። የባህሬን ዲናርም በዛሬው ዕለት በጥቁር ገበያ አንድ ባህሬን ዲናር 480 ብር ከ88 ሲመነዘር በባንክ ደግሞ 423 ብር ከ80 ይመነዝሩታል። ኦማን ሪያልም በዛሬው ዕለት አንድ ኦማን ሪያል በጥቁር ገበያ 472 ብር ከ15 ሲመነዘር በባንክ 416 ብር ከ70 ይመነዝሩታል። ቱርክ ሊሬም በዛሬው ዕለት አንድ ቱርክ ሊሬ 3 ብር ከ92 ሲመነዘር በባንክ 1 ብር ከ27 ይመነዘራል። ኳታር ሪያልም በዛሬው ዕለት አንድ ኳታር ሪያል በጥቁር ገበያ 48 ብር ከ90 ሲመነዘር በባንክ ደግሞ 46 ብር ከ01 ይመነዘራል። የመን ሪያልም በዛሬው ዕለት በጥቁር ገበያ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዝሩታል። እስራኤል ሽቅል ደግሞ በዛሬው ዕለት በጥቁር ገበያ 62 ብር ከ51 እየተመነዘረ የሚገኝ ሲሆን በባንክ 56 ብር ከ01 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ83 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.91 ሳንቲም በባንክ ይመነዘራል። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ እና ካፒታል ማርኬት ኢትዮጵያ ናቸው። ቻው